የፈለግንበት እንዳንደርስ መስሪያ ቤት ገብተን እንዳንቀጠር እንደ ሰው በልተን ጠጥተን እንዳናድር የምንፈልገውን መኪና እንዳናሽከረክር የወደድነው ቤት ውስጥ እንዳንኖር እግዚአብሔር የለኝም ነው ወይስ ሰው የለኝም ነው የምንለው? አንወሻሽ። ሰው የለኝም ነው የምንለው ሰው የሚያረጋው ስለመሰለን ማለት ነው። የመጻጉ በሽታኛም አለብን ማለት ነው። ከእግዚአብሔር በላይ ሰውን እንተማመናለን። ሰው ያለው ሰው ነው አሁን በዚህ ጊዜ ላይ የሚኖረው፣ ሰው ያለው ሰው ነው አሁን በዚህ ጊዜ ላይ ቆሞ የሚራመደው እንላለን። በፍጹም ሰው ያለው ሰው አይደለም ቆሞ የሚራመደው፣ እግዚአብሔር ያለው ሰው ነው ቆሞ የሚራመደው። ሰው ያለው ሰው ለጥቂት ጊዜ ላይ አምሮ አብቦ ሊታይ ይችላል። እግዚአብሔር ያለው ሰው ግን በፍጹም ደርቆም አይታይም። ሕጉን የሚጠብቅ ሰው ግን በፍጹም ጠውልጎ አይታይም። ረሳችሁት እንዴ? መዝሙር 1 ላይ እኮ ልበ አምላክ ዳዊት ይናገራል። ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በሙሃ ዘማይ። ሕጉን በጠዋትም በማታም ሊሰማ የወደደ ቢኖር በወንዞች ዳር እንደተተከለ ፍሬዋም እንደምትሰጥ ቅጠሎቿም እንደማይጠወልግ ዛፍ ይመስላል አለ። አዎ እውነት ነው። እኛ ግን ሰው የለኝም ነው እግዚአብሔር ፊት የምን በጣም እኮ ነው የሚደንቀው። ጸሎት ልንጸልይ መተን አምላኬ እረ ሰው ስጠኝ እንላለን። እርሱ ሰው ግን አይበልጥም እንዴ? ጌታው ራሱ ጌታ እኮ ሰውን ይበልጣል እኮ። የፈጠረው በእጆቹ እኮ እሱ ነው። አንተ ሁነኝ ማለት መቼ ራቀን? እግዚአብሔርን መፈለግና መማጸን መቼ ነው የሸሸን? እውነቴን እኮ ነው የምላችሁ። ዘመኑ እንዴት እንደከፋያችሁት። ሰው እግዚአብሔርን ሳይሆን ሰው የሚፈልግበት ዘመን ሆነ። ሰውን መፈለግ ነውር አለው እያልኩኝ አይደለም። በነገራችን ላይ ሰውን ከእግዚአብሔር በላይ መፈለግ ግን ነውር ነው፣ ኃጢአት ነው።